ሃሌሉያ ጌታ ባለም አዞራለሁ ብሎኛል። ሰይጣን ይዙር አንተ ተረጋጋ አንተ። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኳል። ይሄ ትዞራለህ የተባለ ሰው ከዛ ዘዋሪ ጋር መንገድ ላይ ሊገናኝ አይችልም። ጸጉር ቤት ገቡና እንዴት ለክላስ የነብይ ቆርጥ ይባል ምንድነው ሲባል በቃ ፓፓያ ታረጋለህ እዚህ ጋር ተፈታታለህ ጸጉር ትከምራለህ ጠበቅ ባቃ ልብስ ትለብሳለህ። ኢየሱስን የመሰለ ጌታ አግኝቶ የሱ አገልጋይ መሆን፣ የሱ አጋፋሪዎች፣ የርሱ ሎላልት፣ የርሱ ደጅ ከፋቾች፣ ዘጊዎች መሆን። እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ውጡ አይልም። ቀንበሬን እንዴ ያኛውን ጸብሮ ሌላ ያስቀምጣል። ተረጋጉ። ቀንበሬ ቀሊልና ምንድነው? ለዘብ ነው ለነፍሳችሁ እረፍት። አሁን በሬ ለምሳሌ አሁን ቀንበር ሳይኖር ይታረሳል? እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ። አንዳንድ ሰው ቀንበር ውስጥ አይገባም። ፈር ተይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አርጋሽ ቀንበር ውስጥ ማስገባት። እኔ የንጉሥ ልጅ ነኝ። ሃሌሉያ ጌታ ባለም አዞራለሁ ብሎኛል። ሰይጣን ይዙር አንተ ተረጋጋ አንተ። መዞር ብርቅ ነው እንዴ? ቱሪስት ነህ አንተ? ምን ያዞራል? መጀመሪያ ቀንበር ውስጥ አንገትህን አስገባ። ከዛ በኋላ ምን? አሁን ፖሊስ ልብስ ለመልበስ ከነጫማው ለመልበስ ስንት ደቂቃ ይፈጃል? 10 ደቂቃ ይወስዳል? ፖሊስ መሆንስ? አሁን ፖሊስ ልብስ ለብሰ በቃ እንትን ጫማውን አድርገህ ሄይ ጋሻ እኔ አይደለሁም ይላል ሰው። ግን እኔ ፖሊስ ሆኛለሁ ወይ ነው? የፖሊስ ልብስ የለበሰ ሁሉ አሁን ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለክላስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ እዚህ ጋር ተፈታታለህ ጸጉር ትከምራለህ ጠበቅ ባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን አለ? 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስፈራ። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኳል። ይሄ ትዞራለህ የተባለ ሰው ከዛ ዘዋሪ ጋር መንገድ ላይ ሊገናኝ አይችልም። ዝም ብዬ አብያተ ክርስቲያናትን ዝም ብዬ ከላይ በቆዳ ጥልቀት ሳይ አንዳንድ ቸርች መርጦ ነው ጸጋ ስጦታውን የሚጠቀሙ። አንዳንዱ ፎስ ይፈልጋል። ትንቢት ብቻ ሰኞም ማክሰኞም ሮብም ሐሙስም ትንቢት። እህቴ የሚከታተልሽ አለ ወይኔ ገዳው በሚከተለው ስቃይ ነው። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። ለምን ጠይቆ ቀስ ብለ ከኔ እንዳልሰማ ሰው ሆነ ጠይቃለች። እና ቀስ ብዬ ምሳ ጋበዝኩትና ጠየቅኩት። እንዴት ነው ለምንድን ነው ፓስተር አልደብቅም 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ስል በቃ 4 ዓመት እዛ ቸርች ነው ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው ነው የሚቀያየረው አለ። ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው። በቃ ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ በጣም ያዘ
ወደዛ ገፋት፣ ወደዚህ ገፋ፣ ወደዛ ገፋ፣ ወደዚህ ገፋ። እኛ ቁጭ ብለናል። እኒህ እናት በጣም የሚያግዛቸው ሰው ጠፋ። አገልጋዮችም ተው እንጂ የሚል ጠፋ። እኔ እንግዳ ሆኜ በሰው ቤት ተው ማለት እችላለሁ? ቁጭ ብዬ እየሰማሁ ከዛ እየተገፋች ምን ያለች ቆየችና ለካ ጌታ ዘዴ ሰጣት። ሁለት እግሯን ከፈተችና እንደ ቦክሰኛ እንዲቆመች። ሁለት እግር ሰው ከከፈተ በቀላሉ ይወድቃል? ከዛ እና ትግሉ ቀጠለ። በኋላ እኒህ እናት ዞር ብለው እንዲህ ወደ ኋላ ሲያዩ 3 ወጣቶች ከኋላ ቆመዋል። አዩና በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ ነው። ከዛ በኋላ አገልጋዩ ክብር ስጡ ያስ በጣም እኮ ኢየሱስ ክርስቶስን አይቶ ራእይ ላይ ዮሐንስ ምን ሆነ? እንደሞተ ሰው ሆኖ ወደኩ ሲል ጌታ መጥቶ ምን አለ? ቀላል መሰልኩ እንደ ድሮን በደንብ የምታይ ምንድነው ብሏል ጌታ። ሰው ጥሎ እኮ የሚያቀራሩ ሰዎች አሉ። ጌታ ግን እጁን ጫነብኝና አትፍራ፣ ሞቼም ነበር፣ አሁን ግን ከዘላለም እስከ ዘላለም ምንድነኝ? ሕያው ነኝ። የሲኦልና የሞት መክፈቻ በእጄ ነው። ተነስ። ጥሎ ማይፎክር የኛ ጌታ ስሙ ይባረክ። አይደለ? ሰዎች የራሳቸውን ፎቶ ለማሳየት ማያደርጉት ጥረት በጣም ብዙ ነው ወገኖቼ። እኔ አሁን በዚህ እጄ እውነቴን ነው የምላችሁ ስንት ሙታን እንደተነሱ ስንት ተአምር ስንት እውር እንደበራ እውነቴን ነው የምላችሁ። ስንት እኔ አልናገርም። የጌታን ክብር መንካት አልፈልግም። አልተናገረም